ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። ውድ ቤተሰቦቼ ዛሬ ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን እንዴት በቀላል መንገድ ማወቅ እንችላለን በአጭር ድምጽና በረጅም ድምጽ ሚላውን ትምህርት ከጀመርን ዛሬ ሁለተኛ ቀናችን ላይ ደርሰናል ማለት ነው። እንግዲህ ዛሬ ይዤላችሁ መጣሁት አናባቢ ኢ በአጭር ድምጽና በረጅም ድምጽ ነው። እንዴት ማንበብ እንደምንችል ድምጻቸው እንዴት እንደሆነ እናያለን ማለት ነው። ከዛሬ ፊት ደግሞ ምን አይተናል ማለት ነው። አናባቢ ኤ በአጭር ድምጽና በረጅም ድምጽ እንዴት ማንበብ እንደምንችል አይተናል ማለት ነው። ዛሬ እንደነገርኳችሁ አናባቢ ኢ በአጭርና በረጅም ድምጽ ምን ይመስላል ሚለውን በደንብ እናያለን ማለት ነው። አሁን እዚህ ጋር አናባቢ ኢ በአጭር ድምጽ ማለት ነው። በአጭር ድምጽ ማለት አንድ አናባቢ ሲኖረው ማለት ድምጹ አጭር ነው ማለት ነው። ስለዚህ አናባቢ ኢ በአጭር ድምጽ ምን አይነት ድምጽ አለው? ኢን ምን ብለን ነው ምናነባት? እቺ ኢ ምን አይነት ድምጽ ይኖራታል የሚለውን በደንብ እናያለን ማለት ነው። እንግዲህ ይቺ ኢ አንድ አናባቢ ካለው አጭር ድምጽ ነው እንላለን። አጭር ድምጽ ሲሆን ኢ ምን አይነት ድምጽ አለው ማለት ነው? ኤ የሚል ድምጽ አለው። ኤ ኢ እንደ ኤ እንደምናነባት ብቻ ያዙልኝ እዚህ ጋር ማለት ነው። ከዛ እያንዳንዱ ስናየው ይገባቸዋል። ኢ ምን ሚል ድምጽ አላት? ኤ ሚል ድምጽ አላት። በአጭር ድምጽ አጭር ድምጽ ማለት ምንድነው? አንድ አናባቢ ካለው ከቃላቱ ሉክ ይሄን እዩ። አሁን እዚህ ጋር ስንት አናባቢ አለ? አንድ ብቻ ነው ያለ። ስለዚህ ኢ እንደ ኤ እንደምትነበብ መያዝ አለባችሁ። ስለዚህ እዚህ ጋር እንደምታዩቸው አንድ አናባቢ ብቻ ነው ያለ ማለት ነው። ስለዚህ በዚህ ሰዓት ኢ ምን አይነት ድምጽ አላት ማለት ነው? ኤ ሚል ድምጽ አላት ማለት ነው። እንያ አሁን ለምሳሌ ኤል ኢን እንደምናነበው እዚህ ጋር እንደ ሊ ነው እንደ ኤ ሌ ብለን እናነበዋለን ማለት ነው። ምክንያቱም አንድ አናባቢ ካላት ኤ ሚል ድምጽ ስላላት አሁን እዚህ ጋር ኤል ኤን ሌ ብለን ነው የምናነባት ማለት ነው። ኤ ሚል ድምጽ አለ አይደል? ሌ ስትሉ ሌ። ከዛስ ጂን እንደ ግ ማንበብ ግ ሌግ 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 ማለት ምንድን ነው? እግር ማለት ነው። እግር እዚህ ጋር ጽፌላችኋለሁ በአማርኛ ሌግ ብላችሁ አንብቡት። እግር ማለት ነው። ያ እዚህ ጋርስ ኤን ኢን እንደምን ማንበብ? ኤን ኢን ኔ ብለን ማንበብ ኔ። ቲን ት ኔት ኔት ኔት። አሁንም ኤ ሚል ድምጽ አላት። ኔ ስትሉ ኤ ኔት ኔት ምን ማለት ነው? መረብ ወይም የተጣራ ልጅሞዝ የተጣራ ኔት እንላለን ማለት ነው። ያ እዚህ ጋርስ አሁንም ቢኢን እንደምን እናንብባት? እንደ ቤ ሁለቱንም ኤል በአንድ ድምጽ ል ብለን ማንበብ ቤል 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 ማለት ምንድነው? ደውል ማለት ነው። ደውል። ያ እዚህ ጋርስ ኤች ኢን እንደምን ማንበብ? እንደ ሄ ኤልን እንደ ል ፒን እንደ ፕ ሄልፕ 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 ማለት ምንድነው? መርዳት ማለት ነው። ሄልፕ እርዳታ ማለት ነው። እርዳታ ወይም መርዳት። ኤች ኢን አሁንም እንደ ሄ አነበብ ነው። ኤ ሚል ድምጽ አለው ማለት ነው። ኤልን እንደ ፒን እንደ ፕ በቃ ሄልፕ ማለት መርዳት። ከዛስ ፒኢን እንደ ፔ ማንበብ ፔ ኤ ሚል ድምጽ አለው። ፔ ኤንን ን ፔን ማለት ምንድነው? እስክሪብቶ ማለት ነው። እስክሪብቶ ስንል ፔን እንላለን ማለት ነው። ስለዚህ ኤ ሚል ድምጽ አለ። ኤ ፔ ስትሉ ከዛስ እዚህ ጋርስ ቢኤን እንደምን ማንበብ? እንደ ቤ ጂን እንደ ግ ማንበብ ቤግ ስንል አሁንም ኤ ሚል ድምጽ አለ። በውስጥ ታዋቂነት ቤ ስትሉ ኤ ቤግ ማለት ምንድን ነው? መለመን ማለት ነው። መለመን። ከዛስ ዳብሊው ኤን እንደምናንብባት? እንደ ዌ ዲን እንደ ድ ዌድ ማለት ምንድን ነው? መጋባት ማለት ነው። ዌድ ስንል አያችሁ እዚህ ጋር አሁን ምን አየን ማለት ነው። በቀላሉ አንድ አናባቢ ሲኖረው ኤ ምን አይነት ድምጽ አላት ማለት ነው? ኤ ሚል ድምጽ እንዳላት አየን ማለት ነው። አያችሁ እዚህ ጋር አሁን በቃ እንደምታዩቸው እንደነገርኳችሁ አንድ አናባቢ ነው ያለው። ሌላ አናባቢ ቢኖር ይቀየር ነበር። ኤ ራሷ እንደ ኢ ትነበብ ነበር። አሁን እናያለን ማለት ነው እሱን። ስለዚህ እናንተ ማየት ያለባችሁ ስንት አናባቢ ያለው የሚለውን መጀመሪያ ታያላችሁ። ከዛ ወደ ማንበብ ትሄዳላችሁ ማለት ነው። ስለዚህ አንድ አናባቢ ካለው ኤ እንደ ኤ እንደምትነበብ ኢ አንድ አናባቢ ካለው እንደ ኤ እንደሚነበብ መያዝ አለባችሁ ማለት ነው። ስለዚህ እንዴት እንደሚነበብ አሁን ኤ ስንት አይነት ድምጽ አለው? ኢ ስንት አይነት ድምጽ አለው ስትባሉ
ሁለት አይነት ድምጽ አለው። እንደ ኤ እና እንደ ራሱ እንደ ኢ ይነበባል። ስለዚህ እሱን ድምጽ ነው እዚህ ጋር እንደ ኤ የምናነበው መቼ ነው፣ እንደ ኢ የምናነበው መቼ ነው የሚለውን አሁን እያየን እንገኛለን ማለት ነው። ስለዚህ ኤ ሁለት አይነት ድምጽ ስላለው ነው እንደ ኤ እና እንደ ኢ የሚነበበው። እንደ ኢ የሚነበበው አሁን እናያለን። እንደ ኤ የሚነበበው ደግሞ አሁን ያየነው ነው ማለት ነው። አንድ አናባቢ ሲኖረው፣ ሁለት አናባቢ ሲኖረው ደግሞ እንደ ኢ ስለምናነባው በደንብ ማየት አለባችሁ። እሱን ያላያችሁ ደግሞ አናባቢዎች እንዴት እንደሚነበብ ድምጻቸው እንዴት እንደሚነበበው ሰርችላችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው። እና የአማርኛ ፊደላትም ከሀ እስከ ፐ ያሉትን የአማርኛ ፊደላትንም ሰርቻለሁ ማለት ነው። እየገባችሁ ማየት ትችላላችሁ ማለት ነው። ኦኬ አሁን ወደ ረጅም ድምጽ አናባቢ ኢ በረጅም ድምጽ የሚለውን እናያለን ማለት ነው። እንግዲህ አናባቢ ኢ በረጅም ድምጽ ቅድም በአጭር ድምጽ ነው ያለን። አሁን ደግሞ በረጅም ድምጽ እንዴት ነው የምናነበው? ኢ ምን አይነት ድምጽ ይኖረዋል? እንደ ራሱ ኢ ነው የሚነበበው እዚህ ጋር ማለት ነው። ቅድም እንደምን ነበር ያነበብነው? ኢን እንደ ኤ ያለ ነበር ያነበብ። አሁን ደግሞ ራሱ እንግሊዘኛው ኢ ብለን እናነበዋለን። ኢ እኩል ነው ኢ። ድምጹ ራሷ ኢ ነች፣ ራሷንም ኢ ብለን ነው የምንጠራት ማለት ነው። እንግሊዘኛዋን ኢ ብለን እንጠራታለን ማለት ነው። ስለዚህ በዚህ መልኩ ከተረዳችሁ ምንም አይከብዳችሁም ማለት ነው ለማንበብ። ስለዚህ ከቅድሙ ይለያል ለማለት ነው። ቅድሙ ኢን እንደ ኤ ነበር ያነበብን፣ አሁን ደግሞ ራሷን እንደ ኢ እናነባታለን ማለት ነው። ሌስኮ እንየው። አሁን ቢኢን እንደምን ማንበብ ነው? እዚህ ጋር እንደምናነበው ሁለቱንም ኢ በአንድ ድምጽ ቢ ብለን እናንበባለን። ኢ የሚል ድምጽ አለ አይደል? ቢ ስትሉ ኢ የሚል ድምጽ። እንደ ቅድሙ ከሆነ ግን ቤ ብለን እናነበው ነበር። ግን እዚህ ጋር ሁለት አናባቢ ነው ያለው። ስለዚህ በዚህ ሰዓት ድምጹ ረጅም ነው ማለት ነው። እንደ ቤ ሳይሆን እንደ ቢ እናነባለን ማለት ነው። ቢ ኢ የሚል ድምጽ አለ በውስጥ ታዋቂነት። ቢ ማለት ምን ማለት ነው? ንብ ማለት ነው። ንብ እዚህ ጋርም ጽፌላችኋለሁ እንዴት ማንበብ እንዳለባችሁ። ከዛስ ቲን እንደምን ቲኤች ኢን እንደ ት አርኢን ሪ ብለን ማንበብ። አሁንም ኢ የሚል ድምጽ አለ። ሪ ኢ አይደል? ሪ ትሪ ማለት ሶስት ማለት ነው። ትሪ ሶስት ማለት ነው፣ ሶስት ቁጥር። እዚህ ጋርስ ኪ ኢን እንደ ኪ ማንበብ። ኪ ኢን እንደ ኪ፣ ሁለቱንም ኢ በአንድ ድምጽ ማለት ነው። ኪ ስትሉ ኢ የሚል ድምጽ አለ። ፒን እንደ ፕ። ኬፕ ማለት መጠበቅ ማለት ነው። መጠበቅ ኬፕ መጠበቅ። አሁንም ኬ ስትሉ ኤ የሚል ድምጽ አለ ማለት ነው። ኤ የሚል ድምጽ የለውም። ከዛስ እዚህ ጋርስ ኤስኢን እንደምን ማንበብ? እንደ ሲ ማንበብ። እንደ ሲ አይደለ? ሲ ኤ የሚል ድምጽ አለ ማለት ነው። ሲ በአንድ ድምጽ። እነዚህ ሁለት አናባቢዎች እንደዚህ ማለት ላይ ሲመጡባችሁ በአንድ ድምጽ አንብቧቸው። እሺ፣ ተመሳሳይ አናባቢዎች በአንድ ላይ ከመጡ በአንድ ድምጽ አንብቧቸው። ተነባቢም ቢሆን እንደዛው በአንድ ድምጽ የሚነበበው ማለት ነው። ስለዚህ ሲ ስንል ሲ ማለት ማየት ማለት ነው። ማየት። እዚህ ጋርስ ኢን እንደምን ነው የምናነባው? እዚህ ጋር ሁለት አናባቢ አለ። ኢ ኤ ስንት አናባቢ አለ? ሁለት አለ። በዚህ ሰዓት ኢን ኤ ብለን እናነባታለን። ኢ ት። እዚህ ጋር አሁን ሁለት አናባቢዎች በአንድ ላይ መጡ፣ ኢ እና ኤ። በዚህ ሰዓት ደግሞ የተለያዩ ሲሆን ማለት ነው። በዚህ ሰዓት ደግሞ የመጀመሪያው አናባቢ አንብበን ቀጥሎ ያለውን አናባቢ አናነብን ብያቸዋለሁ። ኢን አንብበን ቀጥሎ ያለውን ኤን አላነበብን ማለት ነው። ቲን እንደ ት ማንበብ። ኢት ማለት ምንድን ነው? መብላት ማለት ነው። መብላት። እዚህ ጋር ስንት አናባቢ ያለ? አሁንም ኢ ኤ ሁለት አናባቢ ያለ ማለት ነው። ስለዚህ በዚህ ሰዓት ኢ ምን የሚል ድምጽ አላት ማለት ነው? ኢ የሚል ድምጽ አላት ማለት ነው። ስለዚህ ኢን እንደ ኢ፣ ቪኢን እንደ ቭ፣ ኤንን ን። ኢቭን ማለት ምንድን ነው? እንኳን ማለት ነው። እንኳን። ይሄ እንኳን ቢሆን እንኳን ስንል ኢቭን ኢፍ እንላለን አይደል? ለዛ ነው። እዛስ ጂን እንደ ግ ማንበብ። እንደ ግ። አርኢን እንደ ሪ፣ ኢ የሚል ድምጽ አለ። አሁን ሪ። ኤንን ን። ግሪን ማለት አረንጓዴ ማለት ነው። አረንጓዴ። አያችሁ? ልብ ብላችሁ እዩ። አሁን ምን አየን ማለት ነው? ከቅድሙ የሚለየው በምንድን ነው? የቅድሙ አንድ አናባቢ ብቻ ሲኖረው እንደ ኤ እንደሚነበብ አየን ማለት ነው። አንድ አናባቢ ብቻ ሲኖረው እንደ ኤ እንደሚነበብ አናባቢ ኢ ባጭር ድምጽ ማለት ያ ነው ማለት ነው። አሁን ደግሞ አናባቢ ኢ በረጅም ድምጽ፣ ያ ማለት ሁለት ወይም ከዛ በላይ አናባቢ ካለው ኢ ምን ብለን ማንበብ እንደምንችል ነው። እንደ ኢ ራሷን ኢ ብለን እንደምናነብ አየን ማለት ነው። ሉክ አሁን እዚህ ጋር ስንት አናባቢ ያለው? ሁለት አለ። ሁለት አናባቢ ካለው ደግሞ ስለዚህ ረጅም ድምጽ አለው ማለት ነው። በዛን ሰዓት እንዴት እናንብባለን? ቢኢን ቢ ብለን እናነባለን እንጂ አሁን በቀድሞ አይነት አንድ አናባቢ ባይኖረው አንድ አናባቢ ብቻ ብትኖር ቤ ብለን እናነብ ነበር። አሁን ግን እዚህ ጋር ሁለት ስለሆኑ
ቢ ብለን እናነባለን። ራሷን ኢ ብለን እንጠራታለን ማለት ነው። እዚህ ጋርም ሁለት አለ፣ ሁለት አለ፣ ሁለት አለ። ስለዚህ ከሁለት በላይ አናባቢ ካለው ሎንግ ድምጽ አለው። በዛን ሰዓት ኢን እንደ ኤ እንደምናነባት ብቻ መያዝ። አንድ አናባቢ ካለው ደግሞ ቅድም እንዳየነው ኤ የሚል ድምጽ አለው ማለት ነው። ስለዚህ በዚህ መልኩ ተለማመዱ ማለት ነው። ስታነቡ በዚህ መልኩ ከተለማመዳችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ። በአጭር ቀን ውስጥ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ እላለሁኝ። የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ